ንገሪኝ መንገር የፈለግሽውን ነገር በጠቅላላ ንገሪኝ እሰማሻለሁ በፍጹም እኔ አንቺ ታለቅሽ ማየት አልፈልግም ዳይመንድ ይዘኝ ጥፋ በቃ እዚህ አካባቢ ከዚህ በላይ መቆየት አልፈልግም ይዘኝ ጥፋ እንዴ አንቺ ይዘኝ ጥፋ ብለሽኝ ደስ ያለኝ ነው ማረከው አይውልሽ እኔ እናት አንቺ ግን በፍጹም እንዳታለቅሽ አይደለም አንቺና ሌላ ሰው እንኳን ሲያለቅስ በጣም ደስ ያለኝ አንቺ እኮ የአይኔ ብርሃን ነሽ አመሰግናለሁ አይውልሽ አሁን ከዚህ ሰፈር እንውጣና ፏ ፈሽ ፈርከስ ላላ ነው እሺ ማለቅሽ እኔ እናት ዳይመንድ ትጠብቀኛለህ አብረኸኝ ትሆናለህ በደንብ በምንም ሁኔታ ውስጥ አንቺን አልጎዳሽም ጥዬሽ አልሄድም አንቺን ካልጠበቅኩ ማን ልጠብቀው አንቺ እኮ በልቤ ውስጥ ትልቅ ቦታ አለሽ እና እሱን ተወና እንውጣሽ ዌልካም ዘዋን ኤንድ ኦንሊ ሩታ አመሰግናለሁ ሄኒ እኔ የምልህ ዶክተር የለም እንዴ እህት ይመጣል ሌላ ታካሚ ለማየት እዛኛው ክፍል ገብቶ ነው አንቺ ግን እዚህ ምን ግርጣለሽ ለካ እህት ለማየት ነበር የመጣሽው ቀርታ በጣም አው ሄኒ እሱን ላወራው ነበር የመጣሁት ይገርማል ግን አይደል የሰው ልጅ መሳሳ እንዴት ሄኒ በቃ እሱ እኮ ስላንቺ አውርቶ አይጠግብም እንዴ ሲቆም ሩታ ነው ሲቀመጥ ሩታ ነው ሲሄድ ሩታ ነው እንዴ ሲተኛ ራሱ ሩታ ነው ማለት እሱ ነው የሚያውቀው እኔ የምለው ግን ይመስለኛል ልጅ ሳያፈቅርሽ አይቀርም ይመስለኛል እውነትህ ነው ሄኒ ሩታ እንዴት ነሽ እንዴት መጣሽ በቃ ይሄው ዩቲ መጥቷል እሱን በደንብ ጠይቂው ዩቲ ወይ ጉድ ሩታ በቃ ሩታ ቆይ ሄኒ ያለሽ ነገር አለ እንዴ አረ ምንም አላለኝም በቃ እኔ ልሂድ እንዴ ቆይ ሩታ ትጂ እንዴ እኔ ፈልግሻል ነበር እንዴ መጣሽ አይ ዶክተር በጣም ተሳስተካል እኔ እኮ ዶክተር ሄኒ በጣም ፈታ ያለ ሰው ስለሆነ ከሱ ጋር መዝናናት ፈልጌ ነው የመጣሁት እርግጠኛ ነሽ አዎ ዶክተር ቆይ ለምንድን ነው ደጋግመህ እየጠየቅከኝ ያለፈው እኔ እንጃ ያው እንደዚህ ብለሽ ምናምን ስለማታውቂ ይሆናል እንዴ ዶክተር ቆይ ምንድነው ብዬ ማላውቀው አይ ምንም ተይ በቃ መሄድ ትችላለሽ ግን ቆይ ሩታ ይኸውልሽ ይሄኔ ብዙ ጊዜ በጣም ስለሚለፈልፍ ምናልባት አስቀማሽ ከሆነ ምንም ችግር የለውም ለኔ መንገር ትችላለሽ እሺ አረ ዶክተር እንደዛ ብሎ ነገር የለም ያው ከሄኒ ጋር እኮ አውርተን ተጫውተን በጣም ደስ ብሎኝ ልሄድ ስል ነው የመጣከው እዚህ ምንም የምሰራው ነገር ስለሌለ ነው ሌላ ጊዜም እኮ ስትመጪ እኮ ምንም የምትሰሪው ነገር አልነበረሽ ልክ እኮ ነህ ዶክተር እንደዛ ማድረጌ ደግሞ አንተን በጣም ረብሾክ ነበር አሁን ግን በደንብ ትምህርት ወስጃለሁ ስለዚህ ማንም ላይ ሸክም መሆን አልፈልግም ግን እኮ እኔ ላይ ሸክም አልሆንሽብኝም ነበር ምናልባት ይሆናል ቆይ ሩታ ግን ዛሬ ደህና ነች ግን እንደውም እኮ ለእኔ ጥሩ ነው በየቀኑ እየመጣች ከምትረብሽኝ እንደዚህ ይሻላል ግን ደግሞ ቆይ የሰው ልጅ እንዴት በዚህ ፍጥነት ይቀየራል ማስጨነቀኝ እግዚአብሔር አትርፎኝ ነው እንጂ እኮ አሹ ያደረገው ነገር ሙሉ ለሙሉ ህይወቴን ሊያበላሽ ይችል ነበር ሮሚ እንዴት ነሽ አሁንም ብቻሽን ቁጭ ብለሽ እያሰላሰልሽ ነው እንዴ አሁንም አልተረጋጋሽ ደህና ነኝ ፍቅር እረፍት እያደረኩ ነው እንደሚመስለኝ ከሆነ ዶክተር ሄኒ መጥቶ ካየሽ በኋላ በጣም ደህና ሆነሻል አይደል አዎ ይመስገን ዶክተሩ መጥቶ ስላረጋጋኝና ስላወራኝ አሁን ህመሜ በደንብ ቀንሶልኛል አይንሽን ግለጪ ሮሚ ዶክተር ሄኒን ሊዱ ሳትቀድምሽ መቅደም አለብሽ ይሄ ድል ሊያመልጥሽ አይገባም ፍቅር ምን እያወራሽ እንደሆነ ግን ገብቶሻል እኔ እዚህ ቤት ውስጥ የራሴ ስራና የራሴ ክብር አለኝ አረ ተረጋጊ ሮማን እኔ ላንቺ መልካም ነገር አስቤ በመክሽ ለምን እንደዚህ ትያለሽ ይኸውልሽ ፍቅር እኔ ስራ መስራትና መለወጥ እንጂ ወንዴ ማሳደድ እቅድ የለኝም ደግሞ በራሴ ነው መለወጥ የምፈልገው
ወንድም በእጄ ለማስገባትና ሰውን ለመሻማት ብዬ ክብሬን ዝቅ አላደርግም። የራሴ ክብር ያለኝ ትልቅ ሰው ነኝ። እና ምን ያስጮሻል? እኔ ለራስሽ አስቤ ብነግርሽ እንዴት እንደዚህ ትጮይብኛለሽ? ለአንቺ ጥሩ መስሎ ታይቶሽ ሊሆን ይችላል። ከእንግዲህ ግን መተሽ እንደዚህ አይነት ነገር እኔ ጋር እንዳታወሪ። እኔ ራሴ መመሪያ አለኝ። እሺ እንደፈለግሽ። ሰው ቆይ እንዴት ነው በዚህ ልክ ተንኮለኛ ሊሆን የሚችለው? እግዚአብሔር ብቻ ልቦና ይስጣት። ጭራሽ ደግሞ ከሊዱ ጋር ተፎካካሪ ትለኛለች እንዴ? እየደላት እኔ ለራሴ ስንት ነገር አለብኝ። አሪባባይሙት ቆይ እነዚህ ሁለቱ እንዴት የማይታመን እኮ ነው። ወዴት ሄዱ እንደሆነ ይሄን ነገር ማጣራት አለብኝ። የት እንደሚያልፉ ማጣራት አለብኝ። ቆይ ወዴት ሄዱ ነው? ዳይመንድ ቅድም እሷ ስትመጣ እኮ ውጣን ያለኝ ምናልባት ከተማውን ጥፎ ነው እንዴ? እኔማ ይሄ ነገር ዝም ብዬ አልተውም፣ ከተላቸዋለሁ። ደግሞ እኮ እጅ ለእጅ ተያይዘው ሲሄዱ እኮ ላያቸው ሰው እኮ አሪፍ ጥንድ አሪፍ ፍቅር እኮ ነው የሚመስለው። ቀስ ብዬ ከጀርባቸው መከተል አለብኝ። ዳይመንድ ፈጽሞ ከኔ የተሰወረ ነገር ሊሰራ ይችላል። ቆይ ይሄማ ወዴት እንደሚሄዱና የት እንደሚያልፉ ማጣራት አለብኝ። አዎ ማዬ፣ እኔም በሱ ስራ በጣም ነው የተገረምኩት። አሹ እንደዚህ አይነት አስነዋሪ ነገር ይሰራል ብዬ አስቤ አላውቅም ነበር። እውነትሽን እኮ ነው ፍቅር። ዋናው ሮማን እንኳን ደህና ሆነች፣ እንኳን እግዚአብሔር አተረፋት። ፍቅር እንዴት ነሽ? እንኳን ደህና መጣ። እንዴት ነህ? ደህና ነህ? ምን ሆነ ነው የጠፋኸው? እኛ ደህና ነን እግዚአብሔር ይመስገን። እታለ እኔም እኮ እናንተን ለማየትና እረፍት ለማድረግ ነው የመጣሁት። በጣም ጥሩ፣ እንኳን መጣ። ያው አንተ ማለት እኮ ለቤቱ ታላቅ ነህ። አዎ ዴቪዬ፣ አንተ እዚህ ስትኖር ቤቱ ይበራል። እኔ የምለው አሹ ስገባ በር ላይ አላገኘሁትም። የት ሄዶ ነው? ዴቪዬ፣ አሹ እኮ እዚህ ቤት ውስጥ የለም፣ ተባሯል። አልሰማህም እንዴ? ተባረረ ማለት ምን አድርጎ ነው የተባረረው? ማለቴ ምን ተፈጠረ? ዴቪዬ፣ አሹ እኮ ሮማንን የመኝታ ክፍል ገብቶ ሊደፍራት ሲል እኔ ደርሼ ነው ያስጣልኳት። ከዛማ ወዲያው አባረራችሁ። ምን? አሹ ሮማንን ሊደፍራ ሞከረ? ይሄን በፍጹም አለ። ፍቅር የሆነትሽን ነው? አዎ እውነቷን ነው። አሹ እንደዛ አድርጎ ነው ከዚህ የተባረረው። በፈጣሪ ስም እኔ እኮ አሹን እንደ ታማኝ ሰው ነው የምቆጥረው። የእውነት ይህንን ካደረገ በጣም ያሳዝናል። እኔንም ማመን አልችልም። አልመጣም እንዴ? ውይ ዶክተር አንተን ያለከው? በቃ ልሂድ። በድጋሚ እንዴ? ቆይ እንዴት መጣሽ? ማለቴ ማንን ፈልገሽ ነው የመጣሽው? እኔማ እኮ ዶክተር በዚህ ሳልፍ እግረ መንገዴን ይሄንን ሰላም ልበላው ብዬ ነበር አመጣጤ። ይሄን አሁን ይመጣል። ከፈለግሽ እዚህ ሆነሽ መጠበቅ ትችያለሽ። ቆይ ሩታ፣ ይሄን ያለሽ ነገር አለ እንዴ? እንዴ ዶክተር፣ ቆይ ደጋግመህ ይሄን ያለሽ ነገር አለ እንዴ ብለህ ትጠይቀኛለህ? ያለኝ ነገር ቢኖር እኮ ነግርህ ነበር። እንጃ፣ በእርግጥ በሁለታችሁ መሀል አልገባም፣ ግን አረ ዶክተር፣ በሁለታችሁ መካከል የሚባል ነገር እኮ የለም። ይሄኔ በጣም የምወደው ወንድሜ ነው። ከመቼ ጀምሮ? ከመጣው ቀን ጀምሮ ዶክተር። ከሰዎች ጋር ለመግባባት፣ ለመዋደድ፣ ለመተሳሰብ እኮ የግድ አብሮ ማደግ አያስፈልግም። መቀራረብና የልብን ነገር ማውራት እኮ በቂ ነው። እንደሱ ከሆነ ጥሩ። አይሆንልሽ፣ ምናልባት የደበረሽ ወይም ደግሞ ያሳሰበሽ ነገር ካለ ልትነግሪኝ ትችያለሽ። በቃ ዶክተር አንተ ብዙም አትጨናነቅ። ያው አንዳንድ የምፈልጋቸው ነገሮች ካሉ አንተ ስራ ላይ ስለምትሆን ይሄን እንጠይቀዋለሁ። እሺ ጥሩ። ዋናው አንቺ